እኛ ጋር አይደለም የማወራህ ኢትዮጵያ ያሉት ቸርች ውስጥ አይደለም እያወራሁ ያለሁት። ኦኬ ሙሴ ጸሊም ያልኩት ነው። አይ አላቅም፣ እሱን አላቅም። ግን ብዙ እምነት አባቶች ባለፈው ጋዴም ሲያሳየን ነበረ። እዛ ላይ እምነት አባቶች ስል ባይብል ላይ ያሉትን ከዛ ደግሞ አልፎ እነ ኢቭን እነ ዮሐንስ አፈወርቅ እነሱም ሌሎችም እነ ኦነሲሞስ መጽሐፍ ቅዱስ የተረጎሙ ኢትዮጵያ ያሉት ሰለሙሴ ጸሊም የምታውቂው ነገር የለም? እንደሚከበር አላቅም በቀኑ። እነዚህን ግን ይከበራል ቀናቸው። ቢከበረው ግን እንዴት ነው የሚለውን ነው እኔ ቀደም ስናገር ትንሽ ተቀባይነት ያላገኘው። እኛ የምናከብርበት ምክንያት አልኩ ታሪክ በማንበብ ነው አልኩ። ሰዎቹ የሰሩት ለምሳሌ እምነት አባቶች ከሆኑ አይደለ አብርሃም እንደዚህ ሰርቷል፣ ሳራ እንደዚህ አይነት ህይወት ነበር የኖረችው የሚለው ይነበባል። ለምንድን ነው አርአያነት ምሳሌ ለመውሰድ ጴጥሮስ ስለ ጴጥሮስ ቢታሰብ ስለ ጴጥሮስ ይነበባል መጽሐፍ ቅዱስ ላይ ያለው እንጂ ሌላ ነገር የሚደረግ ነገር የለም ነው እኔ እያልኩ ያለሁት። አርአያነታቸውን ለመከተል ሙሴ ጸሊም መጽሐፍ እሱን አላውቅም አልሽኝ፣ አውጥቼ አሳይሻለሁ ከፈለግሽ ምናልባት። ግን ይህንን ሁሉም ሉተራን ያውቃል። ሙሴ ጸሊም ቀን ተሰጥቶት ላይክ እንደ ሁሉም መታሰቢያ የሚደረግለት ሰው ነው። ቅዱስ አባት እኔ ስተማውቀው ኢትዮጵያ ውስጥ አልኩ ኢትዮጵያ ውስጥ ያለው ሉትራን ቸርች ከኦኔሲሞስ ነሲ ውጪ ከቤተ ክርስቲያኒቷ ዓመታዊ በዓል ውጪ የሚከበር በዓል የለም ስተማውቀው ድረስ። ስለ ኢትዮጵያ አይደለም የማወራው እኮ እኔ ስለ ኢትዮጵያ ነው የማወራው። ኢትዮጵያ ያለው ቤተ ክርስቲያን በአጠቃላይ ኢትዮጵያ ስለ ደግሞ ስለ ሉተራን ቸርች ኢትዮጵያ አለ። የሉትራን ቸርች ኢትዮጵያም አለ። ኢትዮጵያም ያለችው ዓለም አቀፍ ናት፣ በየቦታው አለች። አሜሪካም ካናዳም አለች፣ ዩሮፕም አለች። ኤኒዌይስ ኦኬ አይከበርም ካላንደር ላይ በእውነት ሄደህ ማየት ትችል። ለምን አውቄ ሄደህ ማየት ትችላለህ። ሙሴ ጸሊም አይከበርም የትም የኢትዮጵያ ሉትራን ውስጥ አይከበርም። የነጮቹ ሉትራን ጋር ሊሆን ይችላል። የኢትዮጵያን ሉትራን ቤተክርስቲያን ስለ ኢትዮጵያ አይደለም ያወራው እኮ ኢትዮጵያ ያወራው። ቆይ አንድ ላስረዳ። ሌትስ ሴይ የኦርቶዶክስ ቤተክርስቲያን ኢትዮጵያ ያለችው ውጭም ላይ አለች አይደል እንዴ? ዩኬን ብትሄድ አሜሪካን ብትሄድ ካናዳም እንደዛ ነው እያልኩ ያለሁት። ሲሲ አንዴ ትልቁ በቃ አይ ለምን ረዳሻለሁ። ወደ ኢትዮጵያ ለምን ታዞሪዋለሽ? ይሄ ምን ይላል ቮይስ? ኦኬ ዛ ሉትራን ቸርች የኔ ቸርች አይደለም። ሉትራን ቸርች ሳን የኢትዮጵያ አውጣልኝ አውጣው የኢትዮጵያ ሉትራን ቸርቾች እዚህ አሜሪካ ስለዚህ ሉተር ኢትዮጵያዊ ነው እንዴ? የኢትዮጵያውያን ሉትራን ቸርቾችን በውጭ ሀገር ያለውን አውጣ። የለም ካሌንደሩ ላይ ኦኔሲሞስ ነሲ ውጪ መታሰቢያ የሚደረግለት ዛያ ሉትራን ቸርች በኢትዮጵያ ባለችው ቤተክርስቲያን ሲኖዶስ ስር ያለ ቸርች አይደለም። አሳይኝ፣ ማስረጃ ንገሪ። ምን አይነት ማስረጃ ነው የምትፈልገው? የኢትዮጵያ ወንጌላዊት ቤተክርስቲያን ብለህ አውጣ። የኢትዮጵያን ይበልጣል መካኒያ። ስለዚህ ሉተራን ካልን ስለ ኢትዮጵያ ብቻ ነው የምናወራው እንጂ ስለ ውጭ አናወራም ነው። ኢትዮጵያ ያለው ሉትራን ቅርንጫፍ እንደ አውቃችሁ ነው እንደ እናንተ እንደዛ የምትሉት። ለምሳሌ ኦርቶዶክስ ቤተክርስቲያን ኢትዮጵያ ያለች ውጭ አላለች አይደል እንዴ? ላለመቀበል ካልሆነ በቃ ዝም ብላችሁ የምናገረው ነገር ግልጽ ነው። በእውነት ትክክል አይደለም። እውነት በቀንነት ካሰብከው ለሉትራን ቤተክርስቲያን በኢትዮጵያኖች አልኩህ እኮ መካነ ኢየሱስ ማለት ነው። እሺ መካነ ኢየሱስ ውጭ አለች እንዴ? ከኢትዮጵያ ውጭ አለች መካነ ኢየሱስ እንዴ? እነ ዳዊት እና የድሮ የመካነ ኢየሱስ ፕሬዚዳንቶች እኮ ስለሌሉ መሰለኝ በሌሎች ሉተራን ቸርች እያገለገሉ ያሉት አይደል እንዴ? የኢትዮጵያ የሉትራን ቤተክርስቲያን መካነ ኢየሱስ አሜሪካ ውስጥ በየቦታው አለች አልኩ። በየስቴቱ አለ። እስኪ ስማቸውን ንገሪኝ እንፈልጋቸው። ለምን መሰለሽ ነው ንገሪኝ። አንቺ እኮ አይ ቮይስ እሷ ያለችበትን ውጭ ነሽ አይደል ያለሽው ወይስ ኢትዮጵያ ነሽ? እዮባ ለምን ተቃለ ዳዊት ሚዙሪ ሲኖድ የሚገለገለው ያለም ብለሃል። የኢትዮጵያ የመካነ ኢየሱስ ቤተክርስቲያን ውጭ ሀገር የለም ብለሃል። አሜሪካም አውጣ። አንቺ አሳይና ታዲያ ካለ እንዴ አንቺ አረሽ ነው አንቺ ቸርች ነገር ይብርየው ነው አንቺ ቸርች ነው። ሲሳይ ቆይ ሲስ ልጠይቀው። ሲስ አለ አለው መካነ ኢየሱስ አሜሪካ አለች። የኔ ቸርች ዊስካንሰን
ዊስካንሰን አይደል አሜሪካማ መካኒክ እኮ አንቺ የተከራከረችን እኮ ነው። ኧረ በጌታ አንድ ነገር ብላት ይችላል እንዴ? እሺ ቀጥል። አሁን አንድ ጉግል አድርግ አንዴ። ኦኬ ቀጥል። በዲኤምቪ ብቻ 3 ታወጣልሃለሁ፣ ሚኔሶታ ታወጣልሃለሁ፣ ካሊፎርኒያ ያወጣልሃለሁ። አሁን ቶሎ ኦኬ ጉግል አድርግ ማለት ቆይ ለምሳሌ ያንቺ ነገር ቮይስ አንቺ ያለሽበት ምን ቸርች ነው የምትባለው? ውጪ እንዳለሽ ነው። ውጭ ሀገር ላይ መካነ ኢየሱስ አብያተ ክርስቲያናት አሉ ነው እያልኩ ያለሁት። አንቺ ያለሽበት ቸርች ምንድን ነው የምትባለው? አንቺ ያለሽበት ቸርች ምንድን ነው የምትባለው? ከኦነሲሞስ ውጭ የሚከበር የሆነ መታሰቢያ ተደርጎ ካሌንደር ላይ ካለ ታሳየኛለህ። ሙሴ ጸሊም ይከበራል። ይኸው እኮ ፊት ለፊት እኮ አሳየሽ እኮ ኦገስት 28 ይከበራል። አሁን እሱን ሳይሆን የአንቺ ያለሽበት ቸርች ምንድነው ስሟ ምን ትባለው? የነገርኩ የሉትራን ቤተክርስቲያን በአሜሪካ በጣም ብዙ ነው ያለው። ከፍተህ ማየት ትችላለህ። ሰጣለሁ ሁሉንም እኮ የለማ አናከብርም አልኩ እኮ። ኢትዮጵያም ያለውን አናከብር። ኢትዮጵያ ያለችው ሉትራኖች ቤተክርስቲያን አያከብሩም። መካነ ኢየሱስ ውጭ ያሉትም አያከብሩም። ሁሉንም ገብተህ ማየት ትችላለህ። እሰጥሃለሁ እያንዳንዱ። ሚኔሶታ ገባና መካነ ኢየሱስ ብለህ ገባ። ሚኔሶታ ገባ ነው ግን የምትለው ነገር አባቢ እኔ እስከዛሬ ሰው ከዳዊትም ሲናገር እዚህ ስለሌለ እኛ ማን የለቀቀው ገና ከመውጣት እንዴ? እኔ ዳዊትም ሲናገር ሰምቼዋለሁ። አይ እኔ ምንሽ የምር እኔ ባይዘቤ ለምሳሌ እኔ የመካነ ኢየሱስን አላውቅም። አሜሪካ ሀገር ላይ ሙሉ ወንጌል እንዳለች አውቃለሁ። ሙሉ ወንጌል አሁን አሜሪካን ውስጥ አለች። ቃሊዮ ሳውዝ አፍሪካ መሰለኛለች። ዩቲ እሺ፣ ወደ አንቺ አንዴ ልመለስና ከዛ እንመለሳለን። ቆይ ዩቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነሽ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። ምስጋና ለአላህ ይገባል። ጥያቄ መጠየቅ እችላለሁ? ጥያቄ በምን ጉዳይ ነበር ዩቲ? አንድ እንቅልፍ የነሳኝ ጥያቄ አለ በሚገርም ሁኔታ። እስኪ እንቅልፌን መልሱት እኮ። ይሄንን ጨርስና ወደ አንቺ እንመለሳ። ከጨርሰን ሙሉ ለሙሉ የኛውን ሐሳብ ዘግተን ወደ አንቺ እንመለስ። ይሄን ሐሳብ እንስካና ቆያላችሁ? እንቆያለን። ኖ አይ እሷ ላይ ትቆያላችሁ የልጅቷ ላይ? አይ አንቆይ። በጣም ቢበዛ ከዚህ በኋላ እንትን አይደለም እስከ ተኩል እንትን 5 ላይ እንጨርሳለን ከሷ ጋር ያለው። እሺ እኔ ግን ቀላል ነበር። ቢያንስ ስንት ደቂቃ ማለት ነው? 10 ደቂቃ እኮ ነው። ከ10 ደቂቃ በኋላ አንቺ ጥያቄ እኔ ልጠይቅና 1 ደቂቃ ማይፈጅ 30 ሰከንድ። እዚህንም አዛንም ስላለ ግዴታ ወይ እኔ እንደዚህ ነው። ከአዛን በኋላ እኔ ከፍትልሻለሁ። አንቺ በቃ ጨርሽና እኔ በታማኝነት ቁጭ ብዬ ከፍቼ እጠብቅሻለሁ። ችግር የለውም። ግን 1 ደቂቃ ብትሰጡኝ ደስ ይለኛል። አንተን ይላል አሁን መሀል ላይ አሁን ከገባ አሁን አንቺ ጥያቄ ላይ ከገባን የረጅም ሰዓት እንፈጃለን። በ1 ደቂቃ የሚያልቅ ጥያቄ ነው። ምክንያቱም እኔ ካለኝ ልምድ አንፃር በአንድ ደቂቃ የሚያልቅ ነገር የለም። ስለዚህ ጊዜ እንሰጥሻለን፣ ትጠይቂያለሽ። ምናምን አይደለም 1 ደቂቃ ያልኩት ለዛ ነው። ይሄ ከመምህራንሽ መልስ ብቻ ሰምቼ ነው ለማውጣት የምፈልገው። የምርሲስ ፍች ፈልጊ ነው እናንተ እንዴት ነው የምትፈቱት የሚለውን ነገር። ኦርቶዶክስ ካሉ እዚህ ያሉ ኦርቶዶክስ አሉ ወለነዳና አባቴ አረቄ ማጣቴ ነው። እኔ በጌታ እንቀጥል በቃ ይሻላል። እሺ ቆይ እኔ የምልሽ ዛየን ኮንቴንት በቃ ግባ። እሺ መካነ ኢየሱስ ሲያትል ብለህ ግባ። እሺ ቆይ ሌላ ሰው ይግባ። አንዴ ጎግል ውስጥ ይግባና እሺ ሲያትል ግባ በቃ። እሺ
ሁሉም ቦታ አለ። ሲያደል አለ፣ ኦሃዮ አለ እኮ። ቆይ ማለት ዲኤምቪ 3 አለ እኮ። አበሾች ያቋቋሙት ነው። አበሾች ያቋቋሙት። አዎ ለዚህ እኮ ነው በጣም ብዙ ሉትራን ቸርች አለ። አዎ መካነ ኢየሱስ እኮ አበሾ እዮባ ተስማማ። እዮብ መኮንን እኔ ጥያቄ እኮ ሲሶ ለምሳሌ ሙሴ ጸሊም በሉተራን ቸርች ይከበራል። አሳይቼሻለሁ ቅድምም። ለምሳሌ በዛው ሉተራን ቸርች ኦገስት 28 ላይ ታሳቢ ተደርጎ የሚውለው ቅዱስ ሙሴ ጸሊም ነው። ኦኬ ይሄንን አንቺ ነሽ አላውቅም ያልሽው እንጂ አብዛኛው ሉተራን ያውቃል። ቅድምም የጠየኩሽ ምንድነው መካነ ኢየሱስ አሜሪካ አለች የለችም? ዊ ዶንት ኬር፣ ምንም አይመለከተኝም ማለት ምንም አያገባንም። እሱ እውነት ለመናገር ግን አንቺ ያለሽባት አሁን ያለሽባት ቸርች ስሟ ምንድነው? እሷን ከነገርሽ ምናልባት የእሱን ሰርች አድርገን አውጥተን ከሙሴ ጸሊም ጋር ማየት እንችላለን። ሀሳቡ ግን ምንድነው? ሙሴ ጸሊም በሉተራን ቸርች ይከበራል ወይስ አይከበርም ብዬ ስጠይቅሽ አላውቅም ነው ያልሽኝ። በቃ ሌሎች የሚያውቁ ሲመጡ እንጠይቃለን ጥያቄዎቻችን። ሆነ እንደዛ ከሆነ ከዛይን ካን እሺ ይጓዝ ማለት በራሱ ድምዳሜ ስለዘጋ ገባ። ብዙም መከራከር እኮ አያስፈልግም ማለት መሄድ ነው። መከራከር ሳይሆን እኮ ይበል እኮ ችግር የለውም። ኤልሲኤምኤስ ሊኖር ይችላል እስከማውቀው ግን በኢትዮጵያ ሉትራን ቤተክርስቲያን ውስጥ የተዋቀሩ ቅርንጫፎች ያሉ ውጭ ሀገር ዩሮፕ በለው አሜሪካ፣ ካናዳ ውስጥ ሁሉም ቦታ ያሉት እንደዛ አይነት የመታሰቢያ ቀን አያከብሩም። እሺ አለ ብሏል። እሺ ቴንኪው። በቃ ጨረስን። ከእናንተ ጋር ከሉትራን ጋር ጨረስን። እሺ አዮባዬ